ሰላም ቤተሰብ። በአርቲፊሻል ኢንቴሊጀንስ ኤአይ ዓለም አዲስ ጦርነት ተከፍቷል። ግንቦት 2026 ላይ የደረሰን መረጃ እንደሚያሳየው ሁለቱ ግዙፍ ተቀናቃኞች አንትሮፒክ እና ኦፕንኤአይ የቢሊዮን ዶላር የጋራ ኩባንያዎች መስርተዋል። ዓላማቸውም አንድ ነው፣ የዓለማችን ትላልቅ ድርጅቶች የቴክኖሎጂ አውታር መቆጣጠር። አንትሮፒክ ከታዋቂዎች የፋይናንስ ተቋማት ብላክስቶን እና ጎልድማን ሳክስ ጋር በመሆን የ1.5 ቢሊዮን ዶላር አዲስ ፕሮጀክት ይፋ አድርጓል። ይህ ፕሮጀክት ክላውድ የተባለው የኤአይ ቴክኖሎጂ በቀጥታ ወደ ድርጅታዎች የስራ ሂደት ውስጥ ለማስገባት የታለመ ነው። የኩባንያው ኃላፊዎች እንደሚሉት የክላውድ ቴክኖሎጂ ፍላጎት ከሚጠበቀው በላይ እየጨመረ ነው። ኦፕንኤአይ ግን ዝም ብሎ አልተቀመጠም። ዲፕሎይ ኮ ተብሎ የሚጠራና 10 ቢሊዮን ዶላር የሚገመት እጅግ ግዙፍ የጋራ ኩባንያ መስርቷል። በቲፒጂ እና ቤን ካፒታል በሚደረገው በዚህ ስምምነት ኦፕንኤአይ የንግዱን ዓለም በበላይነት ለመያዝ እየተንቀሳቀሰ ይገኛል። ለምን ይሄ ሁሉ ቢሊዮን ዶላር ፈሰሰ? ምክንያቱም ወደፊት ትላልቅ ድርጅቶች፣ ባንኮችና የጤና ተቋማት የሚመሩት በኤአይ ነው። እነዚህ ኩባንያዎች የዚህ አዲስ የቴክኖሎጂ ስርዓት አንጎል ለመሆን ነው የሚፈካከሩት። የትኛው ኩባንያ በበላይነት የሚወጣ ይመስላችኋል? አንትሮፒክ ወይስ ኦፕንኤአይ? በኮመንት ላይ ሀሳባችሁን አጋሩ። እንደዚህ ያሉ አዳዲስ የቴክኖሎጂ ዜናዎች እንዲደርሳችሁ ብለው ማድረጋችሁን እንዳትረሱ። አመሰግናለሁ።